በዛሬው ጉዟችን ወደ አንድ ምድረገነት ወደ ሆነች ሀገር ጉዞ እናደርጋለን። የጥንት ነገስታት ዘውዳቸውን ጥለውላት በፍቅር የተቀኙላት ስሟንም ሞንቴኔግሮ ብለው ሰየሟት። ዛሬ ጉዟችንን ወደዚች ማራኪና ድብቅ ሀገር እናደርጋለን። ሞንቴኔግሮ ስንል መጀመሪያ ላይ ሰዎቹ ትንሽ ኮስታራ፣ በቁም ነገር የተሞሉና ፈገግታ የሚቀላቸው ሊመስሉን ይችላሉ። የጥቁር ተራራ ልጆች መሆናቸው በራሱ የጠነከረና ጀግና ታሪክ አላቸው። ነገር ግን ወደ ቤታቸውና ወደ ከፍታማ መንደሮቻቸው እግሩን ሲያቋርጡ ከውጫዊ ቁጥራቸው ጀርባ ልክ እንደኛ ኢትዮጵያውያን እንግዳን በቡናና በሞቀ ፍቅር የመቀበል ጥልቅ ባህል ያላቸው አስደናቂ ህዝቦች ናቸው። አቀማመጧን ስታዩት ሰማዩና መሬቱ የሚቀራለቡበት ግርማ ሞገስ ያላቸው ዳገታማ ተራሮች የባህሩን ውበት አቅፈው የሚገኙባት ውብ ሀገር ናት። በውስጧም አውሮፓ ውስጥ በሌለ መልኩ ድምጾቻቸው ማራኪ የሆነ ኃይለኛ ወንዞችና ከከፍተኛ ቋጥኝ ገደል ላይ እየተንደረደሩ የሚወርዱ አስደናቂ ፏፏቴዎች መሬቷን እንደ ጌጥ ለብሰዋታል። ተፈጥሮዋ ለምለም፣ አየሯና ውበቷ ልክ እንደ ሰማይ ገነት ከበዋታል። ከዚህም በላይ ታሪኳ ከየትኛውም የአውሮፓ ሀገር የተለየና እጅግ የሚገርም ነው። በአውሮፓ ታሪክ ንጉስ በቤተ መንግስት ያስተዳድር፣ ይህች ሀገር ግን ለዘመናት በቄስ ነገስታት የተመራች ብቸኛው አውሮፓዊት ሀገር ነች። መሪዎቿ በአንድ እጃቸው መስቀል ይዞ ስለ ሰማይ ህይወት እየሰበኩ በሌላኛው እጃቸው ደግሞ ሰይፍ ጨብጦ ሀገራቸውን ከጠላት ያዳኑበት የሚስጥር ምድር ናት። ቱርኮች 400 ዓመት ሙሉ ሊበግሩት ያልቻሉት ይህ የጥቁር ተራራና የሰማይ ገነት ምን ይመስላችኋል? ዛሬ የዚችን የተደበቀች ሀገር ድንቅ ታሪክና መልክዓ ምድር አብረን እንቃኛለን። ተራሮቹ ሰማይን ጥሰው ሲወጡ፣ የድንጋይ ቤቶቻቸው ደግሞ የዘመናትን ታሪክ በጸጥታ ያወራሉ። አሁን ደግሞ እግሮቻችንን የምንተክለው ወደዚች ውብ ሀገር ጥንታዊ ከተሞችና የዕለት ተዕለት ህይወት ውስጥ ነው። እዚህ መሬት ላይ ስትደርስ አይንን የሚስበው የመጀመሪያው ነገር የህንፃዎቹ ውበት ነው። ልክ እንደ ጣሊያኑ ቬኒስ ከተሞች መንገዶቿ ሁሉ በለስላሳና አንጸባራቂ በተወለወሉ ድንጋዮች የተጠረጉ ናቸው። ቤቶቻቸው በቀይ ጣሪያዎች የተሸፈኑ፣ የድንጋይ ግድግዳዎቻቸው ደግሞ የዘመናትን ውበት አቅፈው የቆሙ ጥንታዊና ታሪካዊ ድንቅ ስራዎች ናቸው። በእነዚህ ጠማማ መንገዶች መሃል ስትራመድ ከእጅግ ውብ የጥንታዊ አውሮፓ ታሪክ ጋር እየተጨዋወትክ ያለ ያህል ይሰማሃል። የዚችን ሀገር ሰዎች የዕለት ተዕለት አኗኗር ስንመለከተው ደግሞ ሌላ ዓለም ውስጥ እንዳለ ይሰማሃል። ማለዳ ሲነቁ አብዛኞቹ የዕለት ተዕለት እንቅስቃሴዎቻቸው ከተራራማው ተፈጥሮ ጋር የተሳሰረ ነው። ጠዋት ላይ ቀዝቃዛውን አየር እየተነፈሱ በባህላዊ የቡና ማፊያዎቻቸው ላይ ቡና እያፈሉ ቀናቸውን ይጀምራሉ። ቀኑን ሙሉ በተራሮቹ ላይ እንስሳትን በመጠበቅ ወይም በድንጋያማው የባህር ዳርቻ ላይ መረባቸውን በመዘርጋትና አሳ በማጥመድ ይጠመዳሉ። ምሽት ላይ ደግሞ በአካባቢው ካሉ ትናንሽ የድንጋይ ፏፏቴዎች ተሰብስበው ስለ አባቶቻቸው ታሪክ፣ ስለ ተራሮቹ ጽናትና ስለ ጀግንነት ይወያያሉ። እዚህ ላይ ጥያቄ ሊነሳ ይችላል። እነዚህ ሰዎች ለምን ይሆን ሁልጊዜ ኮስታራና ፊት የሚነሱ የሚመስሉት? ለዚህ ጥያቄ መልሱ በታሪካቸው ውስጥ ተቀብሯል። በዙሪያቸው የነበሩት ሀያላን ግዛቶች ሊውጧቸው ሲሞክሩ መሬታቸውንና ነፃነታቸውን ለማስጠበቅ ሲሉ ፊት ለፊት ከብዙ መከራ ጋር ታግለዋል። ለዘመናት የጠላት ሰይፍ ሲያርፍባቸው የኖሩ ህዝቦች በመሆናቸው በባህሪያቸው የጠነከሩ የማይበገሩና ቁም ነገር አዘል ሆነዋል። ፈገግታቸው በቀላሉ ለውጭ ሰው አይታይም። ነገር ግን አንድ ልባቸው ከከፈትክላቸውና እንግዳነታቸውን ከተቀበል ከማንም በላይ ታማኝ፣ ሩሩህና ፍቅራቸው እጅግ የጠለቀ ህዝቦች መሆናቸውን ትረዳለህ። የዚህ ህዝብ ባህል በራሱ የሁለቱ ታላላቅ ዓለማት መገናኛ ነው። በምስራቅ በኩል የነበረው የኦቶማንና በምዕራብ በኩል የነበረው የቬኒስ ባህል ተገናኝተው ሲዋሃዱ የዚችን ሀገር ባህል አስደናቂ ያደርጉታል። የሙዚቃ ጨዋወታቸው፣ የአለባበስ ስልታቸውና የሚያዘጋጇቸው ምግቦች ሁሉ የምስራቁን ጥልቅ መረጋጋትና የምዕራቡን ማራኪ ስልጣኔ የያዙ ናቸው። በቤታቸው የሚደረገው እንግዳ ተቀባይነት፣ በቡና ማዕድ ላይ የሚደረገው ጥልቅ ወግ ከኢትዮጵያዊ እንግዳ ወዳጅነት ጋር በእጅጉ የሚመሳሰል ውብ ባህል አላቸው። ከተራሮቹ ጫፍ እስከ ሰማይ ድረስ የተዘረጋው ያ አስደናቂ ጉዟችን
አሁን ወደዚች ሀገር እጅግ ምስጢራዊና መንፈሳዊ ምዕራፍ ያደርሰናል። እግሮቻችንን የምንተክለው በቋጥኝ ተራራ ግድግዳ ላይ ከባህር ጠለል በላይ በሚደንቅ ከፍታና ሰማይ ዳስሶ በተንጠለጠለው በታሪካዊ የኦስትሮ ገዳም ላይ ነው። ይህ ገዳም ሲታይ ልክ ከድንጋዩ ጋር ተዋህዶ ከሰማይ ላይ እንደወረደ ጌጥ በቋጥኙ ገደል ላይ ተቸንግሮ ይገኛል። ይህ ቦታ ከኢትዮጵያ ገዳማት ጋር በሚገርም ሁኔታ ይመሳሰላል። የኛ አባቶች በከፍተኛ ተራሮችና በዋሻዎች ውስጥ ገዳማትን እንዳነጹ ሁሉ እነዚህም መነኮሳት ተራራውን እንደ ቤተ መቅደስ ተጠቅመውበታል። ይህ ገዳም የየትኛው ሃይማኖት እንደሆነ ስንመለከት የኦርቶዶክስ ክርስትና እምነት ማዕከል ነው። ሞንቴኔግሮ መላዋ የሰርቢያ ኦርቶዶክስ ቤተክርስቲያን ተከታይ ስትሆን የኦስትሮ ገዳም ደግሞ በባልካን አካባቢ ብቻ ሳይሆን በመላው ዓለም ከሚገኙ ታላላቅ የኦርቶዶክስ መንፈሳዊ ማዕከላት አንዱ ነው። በየዓመቱ ሚሊዮኖች የሚቆጠሩ ከየትኛውም የዓለም ማዕዘን ይመጣሉ። መንገዱ ጠማማ፣ ዳገቱ የከበደና ያስፈራ ቢሆንም ምዕመኑ ግን በባዶ እግራቸው ያንን አስፈሪ ቁልቁለት እየተራመዱ ወደ ገዳሙ ይወጣሉ። የዚህ ገዳም ታሪክ ከብዙ መከራና ተአምር ጋር የተያዘ ነው። በታሪክ ውስጥ ሀገሪቱ በጠላት ስትወረር ይህ ገዳም ለሕዝቡ መጠለያ፣ ለተራራ ተዋጊዎች የብርታት ማዕከልና ለቆሰሉ ሰዎች ደግሞ መፈወሻ ሆኖ አገልግሏል። ጠላቶች መጥተው ገዳሙን ለማቃጠል ወይም ለማጥፋት ሲሞክሩ በቋጥኙ ውስጥ የተደበቁት መነኮሳትና ሕዝቡ በተአምር እንደተረፈ አባቶች ይናገራሉ። በውስጡም የቅዱስ ቫሲሊ አጽም አርፎበታል። ይህ ቅዱስ በሕይወት ዘመኑ ለሕዝቡ ሰላምና ፍቅርን ያስተማረ ታላቅ አባት ነው። ዛሬም ድረስ በዚያ የከፍታ ዳገት ላይ በሻማ ብርሃንና በዕጣን መዓዛ ታጅቦ የሚገኘው ይህ ገዳም የሰላምና የጽናት ምልክት ነው። ከተራሮቹ ግርማ ሞገስ ጋር ተደምሮ የሰውን መንፈስ የሚማርክና ፈጣሪን ያስመሰግናል። የሞንቴኔግሮን ተራሮች ከንክኪ የጠበቁትና የዚችን አገር ገጽታ ከየትኛውም የአውሮፓ ክፍል ለየት የሚያደርጉት እነዚያ ሁለት ታላላቅ የምዕራፍ ታሪኮች አሉ። በአውሮፓ ታሪክ ውስጥ መላው ዓለም በንጉሶች፣ በንግስና ቤተ መንግስቶችና በሰራዊት ኃይል ብቻ ሲመራ አንዲት ትንሽ ተራራማ ሀገር ግን ከዚህ ሁሉ የተለየ መንገድ መረጠች። ሞንቴኔግሮ ለ200 ዓመታት ሙሉ በዓለም ታሪክ ውስጥ ፈጽሞ ታይቶ በማይታወቅ መልኩ በቫላዲኮ ወይም በቄስ ነገስታት የተመራች ብቸኛዋ አውሮፓዊት ሀገር ነች። እስካስቡት መሪዋ በአንድ እጁ ቅዱስ መስቀል ይዞ ስለ ሰማያዊ ሕይወትና ስለ ፍቅር ይሰብካል። በሌላኛው እጁ ደግሞ የጦር ሰይፍ ጨብጦ ሀገሩን ከጠላት ይጠብቃል። ጳጳሱ ራሱ የሰራዊቱ አዛዥ ሆኖ ሰማይ ጠቀስ ተራሮቹን እየመራ ሕዝቡን ከከፋ አደጋ አዳነ። መንፈሳዊነትና ጀግንነት እጅ ለእጅ ተያይዘው የቆሙበት ይህ ድንቅ አሰራር ለዚች ሀገር ነጻነት ዋስትና ሆኗት ኖረ። የዚህ ጥንካሬ ምስጢር ደግሞ ከኃያሉ የኦቶማን ቱርክ ግዛት ጋር በተደረገው ከባድ ትግል ውስጥ የሚገለጥ ነው። በወቅቱ መላው መካከለኛው ምስራቅና ምዕራባዊ አውሮፓን ያንቀጠቀጠው የኦቶማን ግዛት መላውን የባልካን አካባቢ መቆጣጠር ችሎ ነበር። ነገር ግን አንዲት ትንሽ ተራራማ መንደር ላይ ሲደርስ ግን ጉልበቱ ላብ ሆኖ ቀረ። 400 ሙሉ ዘመናት ቱርኮች ይህችን ሀገር ሙሉ በሙሉ ለመቆጣጠር ብዙ ሞከሩ። ነገር ግን ፈጽሞ ሊያንበረክኩት አልቻሉም። የጥቁር ተራራ ልጆች፣ የተራራ ንስሮች እየተባሉ የሚጠሩት እነዚህ ጀግኖች መልክዓ ምድራቸውን እንደ ትልቅ ጋሻ ተጠቅመውበታል። ተራሮቹ ጠባቂዎቻቸው ነበሩ። ጠላት ሲመጣ ከገደሉ ላይ ድንጋይ በመልቀቅ አሸንፈውና አሳፍረው መለሷቸው። በወቅቱ የነበሩ ቱርኮች ይህንን ጠንካራ ተራራ መያዝ ከጂኦግራፊው ውጪ ፈጽሞ የማይቻል ነው እስከ ማለት ደርሰዋል። ዛሬም ድረስ ስትመለከቷት ይህች ሀገር ያን ሁሉ መከራ አልፋ የሰማይ ገነት መስላ በታሪኳና በጽናቷ ኩራት ተሰምቷት በጸጥታ ትኖራለች። ጉዞአችንን ከዚህ ታላቅና ታምረኛ ሀገር ማጠቃለያ ምዕራፍ ላይ ስንደርስ አይናችንም ልባችንም ያረፈው በዚህ ምድር የተፈጥሮ ጸጋና እጅግ በሚያስደንቅ የውበት ስዕል ላይ ነው። ሞንቴኔግሮን ስናስባት በመጀመሪያ የምታሳየን ግርማ ሞገስ የተላበሱትን የጥቁር ተራሮቿን ውበት ነው። እነዚህ ተራሮች ተራራ ብቻ አይደሉም፣ ሰማይን ተደግፈው የቆሙ የአገሪቱን ክብርና ጽናት በጸጥታ የሚያወሩ ግዙፍ ሕያዋን ፍጥረታት ናቸው። ማለዳ ላይ የፀሐይ ብርሃን ሲያርፍባቸው ከወርቅ ከለር ጋር ተቀላቅለው መሬቱንና ሰማዩን በአንድ ላይ ያስተሳስሩታል።
ከፍታዎቻቸው ላይ ሆኖ ወደ ታች ስንመለከት የተፈጥሮን ስዕል ከማየት ውጪ ሌላ ቃል አይኖርም። ይህንን የተራራ ውበት ይበልጥ ደምቆ እንዲታይ የሚያደርጉት ደግሞ የሀገሪቱ ማራኪ ወንዞችና ፏፏቴዎች ናቸው። በአውሮፓ ትልቁና ውብ የሆነው የታራ ወንዝ ካንየን ውሃው እንደ ሰማያዊ ክር ተዘርግቶ መሬቱን አቋርጦ ይፈሳል። በውስጡ ያሉት ፏፏቴዎች ደግሞ ከከፍተኛ የቋጥኝ ገደል ላይ እየተንደረደሩ ሲወርዱ የሚፈጥሩት ድምፅ ልክ የተፈጥሮ ሙዚቃ ዜማ ይመስላል። ነጩ ውሃው ከለምለሙ አረንጓዴ ተፈጥሮ ጋር ሲቀላቀል የአይን ማረፊያ የልብ መሐንዲስ የሆነ እጅግ አስደናቂ ገጽታን ይፈጥራል። በተለይ የአውሮፓ ደቡባዊ ፊዮርድ ተብሎ የሚጠራው የኮቶር ባህረ ሰላጤ ተራሮች ባህሩን በእቅፋቸው የያዙበት፣ ሰማያዊ ውሃና ጥቁሮቹ ተራሮች በፍቅር የተዋሃዱበት ምድር ላይ ያለች አንዲት እውነተኛ ገነት ናት። እዚህ ቦታ ላይ ስትቆም የዓለም ጫጫታ ጠፍቶ የሰላምና የፍጹም ውበት ድምፅ ብቻ ይሰማሃል። አየሯ ንጹህ፣ መሬቷ ለም አረንጓዴ፣ አበቦቿና ደኖቿ ደግሞ በየወቅቱ አዲስ መልክ ይዘው ሀገሪቱን እንደ ተፈጥሮ ንግሥት ለብሰዋታል። የሰው እጅ ብዙም ያልበከለው ይህ ውብ መልክዓ ምድር ፈጣሪ ለዚች ምድር ያለውን ልዩ ፍቅር በግልጽ ያሳያል። በታሪኳ ጀግና፣ በባህሏ ውብ፣ በሰዎቿ እንግዳ ተቀባይነት የጠለቀ፣ በተራሮቿና በፏፏቴዎቿ ደግሞ ምድራዊ ገነት የሆነችው ሞንቴኔግሮ ዛሬ ትዝታችንን፣ አድናቆታችንን እና ፍቅራችንን ትታ ተሰናብታናለች። ከኢትዮጵያ ውጪ ልክ እንደኛ የፍቅርና የጽናት ሀገር የሆነችው ይህች የሰማይ ገነት ለዘላለም በልባችን ትኖራለች። ተራሮቹ ጠባቂዎቻቸው፣ ፏፏቴዎቹና ወንዞቻቸው ዜማቸው የሆኑት ይህች የምድር ገነት የዛሬው ጉዞአችን ማጠቃለያ እዚህ ላይ ደርሷል። ይህን የመሰለ ድንቅ ታሪክና የተፈጥሮ ውበት ይዘን እንድንቀጥል ሐሳባችሁን በኮሜንት አስቀምጡልን። ቪዲዮውን ከወደዳችሁት ላይክ በማድረግ ለወዳጅ ዘመዶ ሼር በማድረግ አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ ጉዞአችንን የት እናደርገው ይፈልጋሉ? ሐሳባችሁን አጋሩን። እስከዚያው ድረስ ሰላም ቆዩልን።